የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ሀገራዊ ምርጫ ጊዜያዊ ውጤት ይፋ በማድረጉ ብልጽግና ፓርቲ አሸናፊ መሆኑ ከተገለጸ በኋላ በሸካ ዞን ቴፒ ከተማ ያነጋገርናቸው ነዋሪዎች ፓርቲው በምርጫ ዘመቻው ወቅት ለህዝቡ የገባውን ቃል በተግባር ሊያሳይ እንደሚገባ ገለጹ። አሁን ላይ በፊት ቃል የገባው ነገሮች ስላሉ የከተማዋ ልማት እንዲሰራልን እንፈልጋለን። መንገድ የለንም፣ መንገድ ችግር አለ፣ ያን ቢስተካከልልን ሲቀጥል ደግሞ ሰላም ነው። በቃ ብልጽግና ስላሸነፈ ብቻ እኛ ደስ ብሎናል። ብዙ ቃል የገባላቸው በዞን ደረጃ የተሰሩ ያሉት የአስፋልት መንገዶች አሉ። በከተማ ደረጃ የተሰሩ ያሉ የቤት ግንባታዎች፣ የከተማ ልማቶች፣ ከተማ አስፋልት መንገድ፣ የገጠር መንገዶች፣ የተለያዩ የልማት ፕሮጀክቶች ተነድፈዋል። ይሄን ሁሉ ፓርቲው ቃል ገብቷል ለህብረተሰቡ። በዚህ መሰረት ቃል በገባው መሰረት ሁሉንም እስከ ገጠር ያለውንም ገጠር መንገዶችንም ድልድዮችንም ሁሉ በመስራት አጠናቆ ለቀጣይ 5 ዓመት አሸናፊ ሆኖ በድጋሚ እንዲመረጥ እመኛለሁ። ነዋሪዎቹ በዞኑና በቴፒ ከተማ ተጀምሮ ያልተጠናቀቁ የልማት ፕሮጀክቶችን በአፋጣኝ ተጠናቀው ለህዝብ አገልግሎት እንዲሰጡ መደረግ እንዳለበት አስገንዝበዋል። ከመልካም አስተዳደርና ከመሰረተ ልማት አኳያ መሰረተ ልማት እንግዲህ በቴፒ ከተማ ይታወቃል። ካላት ገቢና ካላት እንቅስቃሴና የሰላም ሁኔታ አንጻራዊ ሰላም አለ። ግን መሰረተ ልማትን ከማንኛውም ከተማ ወደ ኋላ ቀረይናት። ይህ መሰረተ ልማት በአስቸኳይ ለህብረተሰቡ ቃል በተገባው መሰረት ዘላቂ ልማት እንዲካሄድ ነው ህብረተሰቡ በጉጉት እየጠበቀ ያለው። በተጨማሪም ቴፒ ከተማ ከሌሎች ከተሞች ጋር ተመጣጣኝ የልማት ተጠቃሚ እንድትሆን የመሰረተ ልማት ስራዎች በትኩረት ሊከናወኑ እንደሚገባ ጠይቀዋል። መንግስት ሲሰሩ ከነበሩ ስራዎች ለነገ በይደር የተቀመጡትን ነገሮች የብልጽግና መንግስት ቀጣይነት ያለውን የልማት ስራዎችንም እየሰራ ቴፒንም እንደ አንድ ሀገር ኢትዮጵያ ውስጥ እንዳለች እንደ አንድ ከተማ ማሳደግ እንዳለበትና ማልማት እንዳለበት ህዝቡም ደግሞ ብልጽግናን ሲመርጥ ለቀጣይ በመንግስት አካሄድ የመጡ ያሉትን የልማት ተጠቃሚነትን በጋራ ለመጠቀም እንደ ዜጋ መጠቀም ያለብንን ነገር እንጠቀማለን በሚል ተስፋ ብልጽግናን ለመምረጥ ይችላል። በዞኑና በከተማው የተረጋጋው ሰላም ተጠናክሮ እንዲቀጥል መንግስት ከህብረተሰቡ ጋር በቅንጅት በመስራት ለሰላምና ለደህንነት ጉዳዮች ቅድሚያ ሊሰጥ እንደሚገባም ገልጸዋል። አሁን ላይ ሰላም ነው፣ ቴፒ ሰላም ነው። እስካሁን ያሉ ችግሮችም በከፊልም ሆነ በእንትን ተቀርፏል። ከዚህም በፊት የነበሩ ሰላም ያልነበሩ ነገሮች ሁሉ አሁን ሰላም ሆነዋል። በሰላም ወጥተን እየገባን ነው። ስራችንም ሰርተን እየገባን ነው። በዚህ ደግሞ ብልጽግና አስተካክሎናል። አሁንም ወደፊትም ብልጽግና ይቀጥል። አስተያየት ሰጪዎቹ በገጠርና በከተማ እየተከናወኑ ያሉ የልማት ስራዎች እንዲጠናከሩ መስራት እንዳለበት በመግለጽ ህዝቡም ከመንግስት ጎን በመቆም የበኩሉን ኃላፊነት ሊወጣ እንደሚገባ አሳስበዋል። ህዝቡ ከመንግስት ጎን አብሮ በመሆን የተለያዩ መንግስት የሚያመጣቸውን የልማት ስራዎች አብሮ በመደገፍ ከጎኑ በመቆም ከመንግስት ጋር አብሮ ይሁንታን ማሳየት ያለበትና በጋራ መስራትን ማሳየት ያለበት እንዳለ ነው የሚሰማኝ። ህዝቡም በጋራ የልማት ተጠቃሚ ስለሆነ ተሳታፊ ሆኖ መንግስትን ደግፎ በጋራ አቅሙ የሚችለው ልክ ተባብሮ መስራት አለበት የሚል ነገር ማስተላለፍ ፈልጋለሁ። ህዝቡ ድርሻ የመንግስትን መዋቅር መንግስት ያወረደው መዋቅር ህዝብ መቀበል ግዴታው ነው። ምክንያቱም የመረጠውን መንግስት ማክበር ግድ ነው። ሁለተኛ ደግሞ መንግስትን በተለያየ ነገር ከመኮነን በስራ እየሰሩ ነው እንትን ማለት። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በሰላምና በተሻለ የዲሞክራሲ ሂደት እንዲከናወን ያደረገው ጥረት የሚደነቅ መሆኑን ጠቅሰው ምርጫውም ከቀደሙት ምርጫዎች በተሻለ ሁኔታ መጠናቀቁን አመልክተዋል።